የሰይድና ዑመር ብን ኸጣብ ታሪክ። ዑመር ብን ኸጣብ እንግዲህ ከእስልምና በፊት የነበሩበት ሁኔታ ከባድ ነው ታውቃላችሁ። ነብዩ መሐመድን ካሰቃዩአቸው ሰዎች እንደ ዑመር ያሰቃየ ሰው እኮ የለም። አንዳንድ ጊዜ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ሌሊት እንኳን ቆመው ኢባዳ ሲያረጉ ዑመር ይወጣል ሌሊት። ሙሽሪኮቹ ቀን ነው የሚያሰቃያቸው፣ ዑመር ሌሊትም ይመጣባቸው ነበር። ዑመር ይሉታል እንደው በአንተ ምክንያት ከጌታዬ ጋር ሌሊት እንኳን መገናኛ ልጣ ይሉት ነበር ረሱላህ ሰለላሁ ዐለይሂ ወሰለም። እንትን ነው ኃይለኛ ነው ዑመር፣ በጣም ችግር ይፈጥራል። ኢዘን ዑመር ብን ኸጣብ ይህንን ባህሪው ይህንን ኃይለኝነቱን ይዞ እስልምና ውስጥ የነበረውን አቋም ታውቃላችሁ። እስልምና አድው ለዱድ ነው፣ በጣም ጥላቻው የከፋ በሽርክ ውስጥ የኖረ በጣም ከባድ ሰው። ለዑመር መስለም ምክንያት 3 ሴቶች አሉ ይባላል። ለዑመር መስለም ምክንያት 3 ሴቶች በታሪክ ይታወሳሉ። አንደኛዋ ሴት የዑመር ኻዲም የነበረች ሴት ናት ይባላል። ዑመር ቤት የምታገለግል የነበረች ሙስሊም ሴት ነበረች እና አንዳንድ ጊዜ ያው እስልምናዋን ደብቃ ነው የምትኖረው። ዑመር ደረሱባት። እስልምናዋን ሲያውቁ አላህን ለመገዛት በምታረገው ጥረት ሲያገኟት ዑመር ይደበድቧታል። ዑመር ሴት የለው እንዴ በቃ በሳቸው መንገድ ያላገኙትን መምታት ነው። አንድ ቀን በጣም መቷትና ሴትየዋ ዑመር ትላቸዋለች ቆም ብለህ አስብ፣ ሐቁ አንተ ከምታስበው ውጭ ነው ትላቸዋለች። ወላሂ ጥሜት ላይ ነህ፣ ኩፍር ላይ ነህ ትላቸዋለች። ዑመር በአንዲት ኻዲም አገልጋይ ሴት እንደዛ ሲባሉ የበለጠ ቁጣቸው እያየለ በትራቸው እየጠነከረ ይመጣል። ሲሏት ግን ሴትዮዋ በጽናት በትሩን ተቋቋመች። ዑመር ገረማቸው። መጨረሻ ላይ ደክሟቸው ሲያቆሙ እንዳለቻቸው ታውቃለህ? አራይተ ያ ዑመር ከይፈ አትዐበከ ረቢ፣ አየሁ ዑመር ጌታዬ እንዴት እንዳደከመህ አለቻቸው። እኔ መመታት ሳይደክመኝ አንተ መምታቱን አደከመህ አለቻቸው። ሐቁ ከአንተ ከምታስበው ውጭ ነው። ራሳቸውን ይመታቸው ነበር ዑመር። ከባድ መልእክት ነው። ሁለተኛዋ ሴት ለዑመር መስለም ምክንያት ወይም ጫና መፍጠር ምክንያት የሆነችው ያቺ ሰሐቢያ ናት። ሂጅራ ስትወጣ ባሏን ተከትላ ዑመር ደረሱባት። መንገድ ላይ ያገኟት። መንገድ ላይ ሲያገኟት ዑመር ያዟት። ደነገጠች። ዑመር ያዘ ማለት አበቃ። ዘን ወዴት ነው የምትሄጂው አሏት። ሴትዮ እንግዲህ አላህ የፈለገውን ነገር አድርጓል፣ ከዚህ በኋላ መደበቅ የለም፣ የመጣው ተቀበሏለሁ ብላ በእምነታችን ነፃነት አጣን፣ አላህን በመገዛታችን አሰቃያችሁን፣ ሀገር ለቀን ቤታችንን ትተን እየወጣን ባሌን ተከትዬ ሂጅራ እየሄድኩ ነው ነብዩን ፍለጋ። ዑመር ፊት ዑመር ደነገጡ። ለመጀመሪያም ጊዜ ዑመር አዘኑ፣ ተሰማቸው። ይህን ሁሉ ያደረገን ሙሐመድ ነው አሉ ሰለላሁ ዐለይሂ ወሰለም። እሱ መጥቶ ነው እርስ በርስ ለያየን፣ ወንድም ከወንድም ማቃቃር፣ ጎሳ ከጎሳ ለያየን። አንቺ ሂጂ አሏት፣ አላህ ይከተልሽ፣ መንገድሽን ሰላም ያድርግልሽ፣ ግን ከዚህ በኋላ ይሄ ነገር መደገም ስለሌለበት ሙሐመድን ግን ሂጂ አንገቱን በሰይፍ መቅላት ነው ያለብኝ አሉ። ሴትዮዋን ሸኟት። ነብዩን ለመግደል ተቆጥተው ዑመር ነብዩን ፍለጋ ወደ ዳር አልአርቀም ብን አርቀም ቤት ጉዞ ጀመሩ። በዚህ መካከል ሴትዮዋ ባሏ ጋር ተገናኘች። የሚገርም ታሪክ ነው። እንዴት ሆንሽ አሏት። ባላ መንገድ ሰላም ነው ሲላት ምን ሰላም አለ ዑመር ጋር አገናኘኝ አለችው። ዑመር አገኘሽ እና እንዴት ነጃ ወጣሽ አላት። ዑመር አግኝቶሽ እንዲህ ብዬ ነገርኩት፣ ዑመር አዘነ ወላሂ አለችው ሚስቲቱ። ዑመርን አላህ ሂዳያ ሊሰጠው የፈለገ መሰለኝ አለች። ፍጹም ከዑመር የዚህ አይነት ረሕማ አልጠበቅኩም አለች። ባሏ ምን እንዳለ ታውቃላችሁ? አንቺ ሴት አላት ዑመር ይሰልማል ብለሽ አሰብሽ አላት። ወላሂ ሒማር በኒ ኸጣብ የበኒ ኸጣብ የዑመር ቤተሰቦች አህያ ካልሰለመ ዑመር አይሰልምም ማለት። እንዴት ዑመር ይሰልማል ብለሽ ታስቢያለሽ? የሚታሰብ ነገር አይደለም፣ غير معقول። ግን አላህ ለሴትዮዋም እንግዲህ አላህ ኢልሃም ሰጣት። ከዛ ዑመር ተቆጥተው ሰይፋቸውን ይዘው ነብዩን ፍለጋ ወደ ዳር አርቀም ብን አርቀም ጉዞ ሲጀምሩ መንገድ ላይ አንድ ሱሐባ አገኛቸው። ብዙዎቹ ሱሐባዎች እስልምናቸው አይታወቁም፣ ኢማናቸውን ደብቀው ነው የሚኖሩት። ዑመር ተቆጥቶ እንደዛ ሆኖ ሳይው ደነገጠ። ሱሐባውና ወዴት ነው ያ ዑመር አላቸው። ሙሐመድን ልገድል አለ። ሱሐባው ደነገጠ። ሰላም ድንገት ዑመር በዚህ ቁጣው ሰይፍ ይዞ ነብዩን ቢያገኛቸው ሊገላቸው ነው። ይዘን እንዴት አድርጎ ነብዩ እንኳን ኸበሩ እስኪደርሳቸው ድረስ መውጫ ይፈልግ ማራጨለው። እንግዲህ ነብዩ ከሚሞቱ ፋጡማ ብትሞት ይሻላል ብሎ የዑመር እህት አለች ፋጡማ ብንት ኸጣብ ሰልማለች። እሷ አንተ ሙሐመድ ትላለህ እዛ ቤትህን ሳታጸዳ መጀመሪያ ሄደህ
እህትህን ፋጡማ ቢንት ኸጣብና ሰዒድ ብን ዘይድ ባሏ እስልምናን ተቀብለው ቆይተዋል እኮ አላቸው። ምን አሉ ዑመር? የኔ እህት ፋጡማ እንግዳውማ ከቤቴ ነው መጀመሪያው አሉ ዑመር። ሷሃባው ትንፋሽ ነው የፈለገው ለነብዩ እስኪ ነገር ድንገት እንኳን መጥቶ እንዳያጠቃቸው። ነብዩ ከሚሞቱ ፋጡማ ብትሞት ይሻለዋል እሱ። ዑመር እንደተባሉት ቀጥታ ቤት ሲመጡ እንደተባለውን አላህ ደግሞ እውነት ሊያሳያቸው ፈልጎ እናታችን ፋጡማ ቢንት ኸጣብና ባሏ ሰዒድ ብን ዘይድ ኸባብ ብን ዓረት የሚባሉ ሱሐባ ቁርአን እያቀሯቸው ቤት ተቀምጠዋል። ዑመር ሲመጡ የቁርአን ድምፅ በር መቆርቆር የለም በዑመር ነው። በትሮ ያስታውቃል የዑመር እጅ ነው። ምክንያቱም ዑመር ማለት አንዲት ሴት ዑመርን ስትገልጻቸው ዑመርን መካ ላይ የሆኑ ራሳቸውን ዝቅ አድርገው እንዲሁ ኩስስ ያሉ ሰዎች ተመልክታ ነው ጠየቀች። መን ሀኡላ ብላ ጠየቀች። እነዚህ ማን ናቸው ብላ ስትል ሀኡላ ኑሳክ አሏት። እነዚህ አቢዶች ናቸው አሏት። ለይሱ ኑሳክ ሀኡላ እነዚህ አቢዶች አይደሉም ኑሳክ ዑመር ነው አለቻቸው። ኢዛ መሻ አስራ ወኢዛ ተከለም አስማ ወኢዛ አከል አሽባ ወኢዛ ደረብ አውጃ አለች። አቢድ ዑመር ነው። ሲሄድ ያፈጥናል፣ ሲያበላ ያጠግባል፣ ሲናገር ያሰማል፣ ሲመታም ያሳምማል አለች። አቢድ ያየነው ዑመር ነው አለች። ኢባዳ እነሱን ቁዋ እንዲህ አላህ የሰጣቸው ሀይባ እኮ ነው። አንድ ቀን ዑመር እንደዚህ እየመጡ ሲሄዱ መንገድ ላይ ልክ ገና ከርቀት ሲመጡ ሰዎች መንገድ ይለቃሉ። ለምንድን ነው ምን አረኳችሁ አሉ። ለምን መንገድ ትለቋላችሁ? በደልኳችሁ? አልበደልከንም። ታዲያ ለምን መንገድ ለቀቅናችሁ? እንደው ግርማው ታስፈርቶን አሏቸው። ይሄስ ከሆነ አላህ መዚድኒ ሀይባ አሉ። ጌታ ይሄንን ጨምርልኝ እንዳትቀንሱብኝ አሉ ዑመር ረዲየላሁ ዐንሁ። እንደው ሳልበድላችሁ ምንም ያ ከሆነ አላህ ቁዋ ኢዘን ዑመር ገቡ። በር ገንጥለው ነው የገቡት። በሩ እስኪከፈት ሲገቡ ኸባብ ብን ዓረት ደንግጠው ጓዳ ገብተው አልጋ ስር ወይም ደግሞ መደበቂያ ውስጥ ተደበቁ። ባልና ሚስት ከቤታቸው ይሄዳሉ። የሚመጣውን ለመቀበል ፊት ለፊት ቆሙ። ሰዒድ ብን ዘይድ ማለት ሚን አልአሸር አልሙበሸሪን ሚን አልጀና ፊት ለፊት ዑመር ሲመጡ ዑመር ጋር ተያያዙ። በዑመር እጅ ገብቶ እንዴት ይድናል? ዑመር በአንድ የመጡት መሬት ላይ ጥለው ይቀጠቅጡት ጀመር። ሚስት አልቻለችም። ባሏ ቤቷ ውስጥ እንደዛ ሲደፈር በወንድሟ ስታይ ዑመርን መታ እጅህን አንሳ ብላ እጃቸውን ያዘቻቸው። ባሌን አትምታ፣ ባሌን አትንካ፣ አንተ ሙሽሪክ ነህ፣ አላህን ፍራ እያለች ስባቸው። ዑመር ደነገጡ። እሱን ተው ወደ እሷ ቆመ። በእጇ ቁርአን ሙስሐፍ ይዛለች የምትቀራበት። ምንድን ነው ያልሽው አላት። ቁርአን ስጭኝ አሏት። ነጃሳን አልሰጥህም አለቻቸው። ለአንተ አይነት ነጃሳ አይነካውም ስጭኝ አሏት። አልሰጥህም ያቱና ዑመር ፈለጠ ማህለት ነው። አንድ ጥፊ ሲያሳርፉባት ወደቀች። በዑመር እጅ የተገኘች ሴት ከጆሮዋና ከአፏ ደም መፍሰስ ጀመረ። በዚህ ዑመር ያን ሲያዩ ደነገጡ፣ ነቁ ከቁጣቸው። እህታቸው እንደዛ በማድረጋቸውን አንቺ ነሽ እንዲህ እንዳረግ ያስገደድሽኝ አሏት። አሁንም ሙስሐፉን ስጭኝ አሏት። አልሰጥህም አለቻቸው። አንተ ነጃሳ ይዘንሽ ሙስሐፉን ለማየት እሱን ለማየት ምን ላድርግ አሏት። ሂድና ታጠብ አለቻቸው። ይህን ቁርአን ለመያዝ ኸባብ ብን ዓረት ጓዳ ተቀምጠው ዑመር እሷ የጠየቀችው መርሐባ ካለ መቼም ለመታጠብ ከወሰነ አላህ ሂዳያ ሊሰጠው ፈልጓል ብዬ አሰብኩ አሉ። ዑመር ተረጋጉ። መርሐባ ሂደው ተጣጥበው መጡ። ሰጠቻቸው። ጣሃ ማ አንዘልና ኢለይከ አልቁርአን ሊተሽቃ ኢላ ተዝኪረተን ሊመን የኽሻ። ከባድ ነው። ለሁ ሐላዋ ይጣፍጣል፣ ቃሉ ይረብሻል፣ ውስጥን ያናግራል። ዑመር አልቻሉ። هذا ليس كلام من البشر ይሄ ፍጹም የሰው ቃል አይደለም። ይሄ ፍጹም የሰው ንግግር አይደለም። ከዛ ምንድነው የጠየቁት ዑመር ወዲያው አይነ ሙሐመድ የት ነው ያለው አሉ ሰለላሁ ዐለይሂ ወሰለም። ማን ነው ያለበትን የሚያሳየኝ አሉ። ኸባብ ብን ዓረት ከዚህ በኋላ ይመጣ ብለው መቼም ሊሰልም ፈልጉ ይሆናል ብለው ከጓዳ ወጡ። እኔ ያሳያለሁ ዑመር አሉት። መርሐባ አለ ኸባብ ብን ዓረት። ወደ ዳር አልዓርቀም እና አርቀም ቤት በሚስጥር ያሉበት ቦታ ይዘውት ሄዱ። ዑመር ሲመጣ ከፊት እየመራ ተቆጥቶ ሰይፍ ይዞ ሲመጣ በርቀት ሐምዛ ብን አቡ ጣሊብ ሰይድ ሰልመዋል። ከዛ በፊት አሰዱላህ በጀግንነት ሐምዛና ዑመር አይወዳደሩም። እንግዲህ ነቢ ሰለላሁ ዐለይሂ ወሰለም እንደገለጹለት ሰይድ ሹሃዳ የአላህ አንበሳ የተባለ እሱ ናቸው ሐምዛ። ማንም አይወዳደራቸው። ዑመር መጣ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ዑመር መጣ፣ ይሄ ፋጅር ሰው መጣ፣ ሰይፍ ይዞ ነው የመጣው፣ ኸይር ይዞ አልመጣም።
በአላህ ይሁንቦት አንተ የአላህ መልእክተኛ ይፍቀዱልኝና ዛሬ ልገላግሎት አላቸው ሐምዛ ነብዩ ሰለላሁ ዐለይሂ ወሰለም ተዋሉት አንተ አይደለህ ምን ነኝ ያሉት ዑመርን ለኔ ተውልኝ እኔ ራሱ በቋንቋው አናግረዋለሁ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ዑመር ገባ ሰይፍ በዚህ ይዟል እንግዲህ የነብዩ ቁዋ አላህ የሰጣቸው ቁዋ ይታወቃል በሁለት እጃቸው እንደያዙት ዑመር ሰይፉን እዚህ ያለበትና ተካሻውን ይዘው فهزه حزه حتى سقط الى رجله በነብዩ እጅ ገባ ወዘውዙት እንዲያደርገው اما انا الان يا عمر ጊዜው አልደረሰም አይበቃም አሉት ዑመር አይበቃም በኢልሃድ በኩፍር በሽርክ እስከመቼ ትቀጥላለህ ዑመር ነብዩ ግርስ ወደቀ ያን ጊዜ ነበር ዑመር አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ዑመር ሰለም ሰይድና አብዱላህ ብን መስዑድ እንደሚገልጹት እስልምና ዑመር እስኪ ሰልም ድረስ እስልምና የተዋረደ ነበር ይላሉ ከዑመር በኋላ እስልምናን አላህ ክብር ሰጠ ሱብሃንአላህ ተመልከቱ እዚህ ነብዩ ሊገድል የመጣ ሰው ሸሃዳ ሰጡ ቀጠሉ ምን አሉ ጥያቄ ጠየቁ ያ ረሱላህ አላቸው እዛው ሰልሙ አለስና على الحق ሐቅ ላይ ነው ያለነው አይደለም አለው አዎ እነሱ ስህተት ላይ አይደል ያሉት አዎ ይዘን እኛ ሐቅ ይዘን እነሱ ስህተት ይዘው እንዴት እንደበቃለን ለምን እንፈራለን እንውጣላችሁ ያን ጊዜ ነው እንግዲህ ፋሩቅ الامه የተባለው አላህ የዚህ ኡማ የሐቅና የባጢል መለያ ፋሩቅ አደረገው አሉ ረሱላህ ሰለላሁ ዐለይሂ ወሰለም አላህ በልቡና በምላሱ ላይ ሐቅን ያደረገለት ሰው ዑመርን የነብዩ ሰለላሁ ዐለይሂ ወሰለም ሐሳብ የና አቡበከርን ሐሳብ እየካለፈ 6 የቁርአን አያት ዑመርን አይዶ ኮርዷል የነብዩን ሐሳብ ካልፎ የዑመርን አቋም ተከትሎ 6 የቁርአን ዑመርን ተከትሎ ወርዷል የዑመርን አቋም ይዞ አላህ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ዑመር ሐቅን አላህ በልቡና በምላሱ ያደረገለት ሰው ይላል مرحبا نطاطبا ለመጀመሪያ ጊዜ እስልምና ይፋ ወጣ ሰልፍ ተወጣ ሙዛሃራ ወጡ እንግዲህ حرام ከሆነ ማናቀ ሰልፍ 40 ምናምን ሰው ነው ሐምዛ በቀኝ ዑመር በግራ ነብዩን ከመሃል አድርገው ሐቁን ይዘው ወደ አደባባይ ወደ ካዕባ ወጡ ከባድ ነበር ካዕባ ወጡ ዑመር በዚህ ሐምዛ በዚህ ከባድ ሄዱ ካዕባ ላይ ደረሱ የሚፈልጉትን አድርገው መልእክታቸውን አስተላልፈው ተመለሱ ሁሉም ሰው ሲሰልም ይደበቃል ዑመር ሰለሙ ዑመር ጋር ግን ድብቅነት የለም ቀጥለው ስራቸው ወደ ምን ሆነ ወደ ቁረይሾች ባላባት አቡ ጃህል ቤት ሄዱ አቡ ጃህል በር ቆረቆሩ አቡ ጃህል ሐል ሰሚት አሉ ሰማህ ምኑን አስለምት ሰልም ያለው እስቲና አውጣሉት ተበለክ ሳይረው መኪያ ዑመር ቀኔን አበላሽህብኝ አላህ ቀኔን ያበላሽህብናል በሩን ዘጋዛው ምክንያቱም መርጋማን ይገናኛል ወሊድ ኢብኑ ሙጊራ ኡመያ ኢብኑ ኸለፍ ምናምን ይያሉ እየቆጠሩ 12 ቁረይሽ ባላባቶች በር እየቆረቆሩ ሰማችሁ ይያሉ ማንንም ይወጣ ጀግና የለም ዑመር ፊት ማን ይቆማል አልበቃቸው የመካን ሰው ግን ቤቱን እየቆረቆረ አዳሩሱት አንድ መካ ላይ የሚታወቅ ጀሚል ኢብኑ ሙአመር የሚባል ወሬኛ ሰው አለ ፈልገው አገኙ ጠሩት ና ሚስጥር ልንገራሉት ለሰው የማይነገር ሚስጥር ኻስ ሰልም ያለው አሉት እሳቸው አልጨረሱም እሱ መሮጥ ጀመረ አስባ ዑመር ያለ ነው አሳቢ ሆነ እዛን ጊዜ አሳቢ ነው የሚሉት ከቁረይሾች ከሙሽሪኮች የወጣው ሰው አሳቢ ሆነ አስባ ዑመር ያለ ይሮጣል ዑመር እየተከተሉ ማ አስባት በል አስለምት አሳቢ አይደለም የሆንኩት አላህን ነው የተቀበልኩት እስላም ነው የሆንኩት ይያሉ እሱ ይሮጥ እሳቸው እየተከተሉ ሰው እየሰማ እየተሰበሰበ خلقو ካዕባ ላይ ተሰበሰበ አዋጅ ዑመር ህዝብ ጋር ተናነቁ እንግዲህ ግጥሚያው ብቻ ዑመርና ህዝብ ጋር አንዱ ሲይዙት አንዱ ሲጥሉት አንዱ ሲይዙት አንዱ ሲጥሉት ሰዓቱ ሄደ አልቻሉ ከዛ አንዱን ጠሩትና በፍጹም የማይቋቋሙት እንደሆነ ብዛቱን ሲያቁ ከውስጣቸው አንዱን ሳቡትና ስሙን ረሳውት እጃቸውን እዛ አይኑ ላይ አድርገው ይሄን የከበበኝን ሰው ሁሉ ከላይ ላይ አንሳ ካልሆነ ሁለት አይነን ነው መጥፋው አሉት ባካችሁ መንገድ ልቀቁ ለዑመር አይኔን ያጠፋኛል አለ እሱ አይተወኝም ተነሱ ሄዱ ቀጥታ ቤት ገቡ ቤትም ገብተው ደግሞ ዝም አይባልም ዑመር ሰበሰቡ እያንዳንድሽ የተሰልም ያለሽ ነው ሰልም ያለው ተሰልም ያለሽ ነው
ቤት ውስጥ ልጆቻቸውን ጠርተው እስልምናን እንደተቀበሉ ተናገሩ። ያን ጊዜ ልጃቸው አብደላህ ብን ዑመር አባቴ እኔ እኮ ካንተ በፊት ሰልሜያለሁ አላቸው። ዑመር ደነገጡ። አብደላህ ብን ዑመር ይናገራሉ እንዲህ ያደረገና በክርኑ ፈወከዘን እንዲህ አድርገው መቱኝ ይላል። ሊመን ተረክተ አበከ ያ አብደላህ አባትህን ለጀሃነም ትተህ እኔን ለማን ተውከኝም አብደላህ እኔን ለሳትተህ ብቻህን ሰለምክ። ሁል ጊዜ ባስታወሰ ቁጥር እንዲህ መታኝ ነበር ይላሉ አብደላህ ብን ዑመር ረዲየላሁ ዐንሁ። ተመልከቱት ያ ኢኽዋን፣ ነብዩን ሊገድል መጣ፣ አዋጅ አወጀ። ከዛ ዑመር የደረሱበትን ደረጃ እናንተ አስቡት። ዑመር ማለት እስልምና ነብዩ መሐመድ አንድ ጊዜ ጠየቋቸው ሰለላሁ ዐለይሂ ወሰለም ዑመርን የዑመርን ኢማን ደረጃ ዑመር አሉት ቀብር ውስጥ መለከል ሞት መጥቶ መረቡክ ብሎ ሲጠይቅህ ምን ብለህ ትመልስለታለህ አሉት። ያ ረሱላህ እኔ የምመልስለትን አውቃለሁ አላቸው። እኔም አንተ የምትመልሰውን አውቃለሁ አሉት። ምንድነው የምመልሰው አላቸው ዑመር። መለከል ሞት መጥቶ መረቡክ ሲልህ አንተ መረቡክ ትለዋለህ አሉ ዑመር ረዲየላሁ ዐንሁ። قوة الإيمان يكون إخوان. عمر إمام حسن البصري يوم القيامة اسلم النافع إني أتخيل فعلت يوم القيامة إسلام بسورة الرجل إلى اسلم النافع بصوت مسلو يمتعال إلى حسن البصري يعني أنه صوت جيازة ጌታዬ ሄረርቶኛል ይሃዋርዶኛል እችረርታኛል እቻዋርዳኛል እያለ ኢስላም ሁሉም ላይ ይመሰክራል አሉ። ዑመር ጋር እስኪደርሳሉ ዑመር ጋር ሲደርሳሉ ሐሰን አልበስሪ كنت غريبا حتى اسلم هذا الرجل ይህ ሰው እስኪሰልም ድረስ እንግዳ ነበርኩ ብሎ ለዑመር ይመሰክራል አሉ ረሱል ሐሰን አልበስሪ ረዲየላሁ ዐንሁ። ዑመር ይሄ ናቸው ያ ከኩፍር ነብዩን ለመግደል የተነሳ ሰው በዛ አይነት ኢማን ላይ ይዘውጣ። ሁሉ ሰው ተደብቆ ሂጅራ ሲሄድ ዑመር ግን በአደባባይ ነው ሂጅራ ያወጡት። ሂጅራ ላይ ረሱል ካዕባን ነው አይደለ አዋጅ ነው ያወጡት። ዛሬ ሂጅራ ወደ መዲና ለወጣ ነው ሚስቱ ባል እንዳይኖራት እናቱ ልጅ እንዳይኖራት ይፈልግ ይከተለኛል ዑመር ይውጣ ወንድ ይውጣ ማለት ከተላለ ነው። እዚህ አይነት ኢማን ይሄ ነው ከዛ አይነት ነፍስያ ወደዛ አይነት ነፍስያ ሽግግር ይዘን ምን ማለት ነው? ነፍስ قابل التغيير ለለውጥ የተዘጋጀች ናት፣ ለመለወጥ ዝግጁ ናት። እኛ ለመለወጥ ከተዘጋጀን ድረስ ግን ምን ያስፈልጋል? እሷን ለማሸነፍ መስራት ያስፈልጋል። ምን ያክል ነፍስያችን ላይ ለፍተናል? ምን ያክል ነፍስያችንን ለማስተካከል ጥረት አድርገናል? ወንድሞች በነፍስያ ነው ብዙ ነገራችን እየጠፋብን ያለው። ለራሳችን ምን ሰጠው ቦታ ዑመር ኢብኑ ኸጣብ ሚንበር ላይ ቆመው ስለ መህር ሲናገሩ አንድ ጊዜ አይደለም መህር ሊገድቡ ፈለጉና ለሴት ልጅ የጋብቻ መህር ይሄን ያክል ገንዘብ ብቻ ነው መሰጠት ያለበት ብለው መህርን ወሰኑ። ሲወስኑ ከሴቶች መካከል አንዷ ተነሳች። ዑመር አለቻቸው እዛው ሱሐባ መካከል እኮ ተነስታ ያ ዑመር አላህ የሰጠንን ሐቅ አንተ ልትከለክለን ነው አለች። አላህ ያልገደበውን መብት አንተ ልትገድበው ነው? ዑመር ደነገጡ። ሱሐባዎቹም ደነገጡ። ማናት እንዲደፋር ዑመርን የምትመልስ? ዑመር ግን ተዋታሉ። አሳበት المرأة واخطا ዑመር ሴትዮዋ እውነት ተናገረች እኔ ተሳሳትኩ። ምን አሉ ራሳቸውን እየወቀሱ كل الناس افقه منك يا ዑመር አሉት። ዑመር ሰዎች ሁሉ ካንተ የተሻሉ አዋቂዎች ናቸው ይሄን እንዳትዘነጋ እያሉ ራሳቸውን እየገሰጹ ወረዱ ከሚንበር ላይ። ይሁን እኮ ባህል ነፍስያን ስታሸንፋት ዛሬ ዓሊሙ ከኔ በላይ ዓሊም የለም ብሎ ዓሊሙን ሁሉ ሲወነጅል ዳዒ ነኝ የሚለው ዳዒ ከኔ በላይ የለ ሁሉ አንዱ ሲያወጣ የሆነ ሁሉም በነፍስያ ጣጣ ውስጥ ገብተን